ተወዳጇ አርቲስት መሰረት መብራቴ በኦፊሻል ኢንስታግራም ፔጇ ስለ ሴትነት ወይም ፌሚኒነት የተናገረችውን ቃል በቃል እናጋራችኋለን። ነፍስ አውቄ ራሴን በትወና ሙያ ካገኘሁበት ጊዜ ጀምሮ ያሳለፍኩት ህይወት ጉዞ እጅግ በጣም በፈተና የተሞላ ነበር። ሴትን በማዋረድ የሚገዝፍ ወንድነት የለም። የሚገርመኝ ነገር በሴትነት የሚሳለቁት አብዛኞቹ ሴቶች ናቸው። ሴትነት ፌሚኒነት ብዙ መገለጫዎች አሉት። ልከኝነት፣ መጠን፣ አርቆ አስተዋይነት፣ ጨዋነት፣ ብልሃተኛነት፣ ቁጥብነት፣ ባህል፣ ወግ፣ ስርዓት አክባሪ፣ እናትነት፣ እህትነት፣ ታዛዥ፣ ሚስትነት፣ ቤተሰብ፣ ማህበረሰብን ብሎም ሀገርን ገንቢነት እያሉ መዘርዘር ይቻላል። ታዲያ ይህን ሁሉ የሆነችን በስራ በትጋት ራሷና ቤተሰቧን ለማገዝ ደፋ ቀና የምትልን ሴት ለመስበር መታገል፣ ስኬቷን መተቸት በዘመናችን በብዛት የሚስተዋል ሆኗል። ከየአቅጣጫው የሚሰነዘርን የማህበረሰብ ጫናን ትችትን ተቋቁሞ በተለያየ የሙያ ዘርፍ ስኬታማ የሆኑና የዚያኑ ያክል ደግሞ በክፎች ምላስ ተሰብረው ያቀረቀሩና ከህልማቸው የተነጠሉ ብዙ እንስቶች አሉ። የራሴን ህይወት እንደ ምሳሌ ስጠቅስ ነፍስ አውቄ ራሴን በትወና ሙያ ካገኘሁበት ጊዜ ጀምሮ ያሳለፍኩትን ህይወት ጉዞ እጅግ በፈተና የተሞላ ነበር። ብቅ ባልኩ ቁጥር ከስራዬ ይልቅ አካላዊ ማንነቴ ላይ ብቻ በማተኮር ያለኝን አቅም፣ አገልግሎት፣ የስራና የትምህርት ስኬት እንዲሸፍን በማድረግ ለፍላጎታቸው ተገዢ ባለመሆኔ እንዳፈንጋጭ ወይም ትዕቢተኛ ተቆጥሬ የስራ በሮችን በመዝጋት ስሜን በማጠልሸት ስነልቦናዬን በመጉዳት ከመድረኩ ገለል እንድል ብዙ ሴራዎች ተሰርተውብኛል። ግን ትችታቸውን እንደ ምስጋና በመቁጠር ይበልጥ እንድበረታ ሆኜ በእግዚአብሔር ቸርነት እዚህ ደርሻለሁ። ገርመኝ በሴትነት ሊሳለቁ ከሚሞክሩት አብዛኞቻቸው ሴቶች መሆናቸው ነው። ኦፍ ኮርስ ይሄንን 100% አብዛኞቻችን የምንጋራው ነገር ነው። ሴት ልጅ ራሷን ችላ ስትቆም ራሷን ጠብቃ ለረጅም ጊዜ በማንነቷ ኮርታ በውበቷም በስራዋም ደምቃ ጎልታ ስትወጣ ሁሌም ከስር እንከን በመፈለግ ላለመጎተት የምንሞክረው ሴቶች ነን። በእርግጥም እሷም እንዳለችው እነዚህ ሴቶች በራስ መተማመን የጎደላቸው በራሳቸው እውነት ኢንሴኪዩር የሆኑና ሌላውን ሴቶች በመተቸት ስለ ራሳቸው ጥሩ ስሜት እንዲሰማቸው የሚያደርጉ ምስኪኖች ናቸው። ስለ እድሜዋ ከተናገረችው ውስጥ እጅግ በጣም የወደድኩት ነገር ቢኖር ሁሉም የእድሜ እርከን የራሱ ውበትና ሞገስ አለው። የሚገርመው 20ዎቹ እድሜ ውስጥ ከነበርኩ ይልቅ 40ዎቹ የእድሜ እርከኔን አብልጬ እወደዋለሁ። ሴትነት የገባኝ ዋጋዬን በእጅጉ የተረዳውበት፣ በእውቀት የበሰልኩበት፣ በመንፈሳዊ ህይወት የጎለመስኩበት፣ የፊቴን ገጽታም ሆነ አስተሳሰቤንም ማንነቴንም አጥብቄ በፍቅር የምወደው የአሁኑ ሴትነቴን ነው። ብዙዎቻችን በተወዳጇ አርቲስት መሰረት መብራቴ ጊዜ የማይሽረው ውበት በዘመናት ልዩነት የማይፈጥር እጹብ ድንቅ የሚያሰኝ ውበቷ ነው። እንዴት ነው ውበቷ የማይደበዝዘው? እንዴት ነው እንደዚህም ይቻላል እንዴ? የብዙዎቻችን ሀሳብ አስተያየት ነው። ግን ደግሞ ሁላችንም እድሜያችን ሳይገድበን ለረጅም ዓመታት ውብ እንደሆንን ተፈጥሮ በወጣትነት የሰጠችንን ገጽ ሳይበላሽ ለረጅም ዓመታት መቆየት ብንችል የምንመኘው የምንፈልገው ነገር ነው። እህቶቼ ለህልማችሁ መቼም አይረፍድም። ለስራ ስትታትሩ አላማችሁን ለማሳካት ስትጥሩ በዚህና መሰል ትችቶች አንገት ሊያስደፏችሁ ሲሞክሩ አትፍቀዱላቸው። ቀና በሉ። ሴትነት አካላዊ ቁሳዊነት ማንነት ሳይሆን መለኮታዊ ስጦታ ነው። እምቅ ኃይል በስራ በትጋት የተፈተነ እንቁ ማንነት ነው። እግዚአብሔርን በመፍራት የሴትነት ክብራችሁን ጠብቃችሁ በስክነት መኖር የህይወታችሁ ጌጥ አርጋችሁ ኑሩ እንጂ ሴትነት አልቃሻነት አይደለም። የሚታፈርበት የሚሸማቀቁበት ሳይሆን ስጦታ ነው። አጊጡበት፣ ተዋውበት፣ ድመቁበት። በተለያየ መንገድ በዚህ ስብራት ያለፋችሁና እያለፋችሁ ላላችሁ ሁሉ በበርካታ ህይወት ተሞክሮ በሳት ተፈትና በአምላክ ቸርነት በብርታት የቆመች እህታችሁ ምክር ነው። መጓዛችሁን ቀጥሉ፣ አታቀርቅሩ። ወንድሞቼም በብዙዎቻችሁ የሴትን ክብር በአግባቡ ተረድታችሁ መልካም አባት፣ ወንድም፣ ባል እንደሆናችሁ ባውቅም አንዳንዶቻችሁ ሴትን ከክብሯ በማሳነስ ልቧን በመስበር እንቁ ጊዜዋን በከንቱ በማባከን በማስለቀስ ግራ በማጋባት ዋጋዋን በማኮሰስ በማጎሳቆል ወይም አቢዩዝ በማድረግ ወንድነታችሁን የምትለኩ ሁልጊዜም ቢሆን እናታችሁን የ9 ወር ቤታችሁን እምዬን አስቡ፣ አክብሩ፣ በብዙ እንድትከብሩ። ተወዳጇ አርቲስት መሰረት መብራቴ በኦፊሻል ኢንስታግራም አካውንቷ እንዳጋራችን እንደነገረችን
የተከበራችሁ የዴስቲጂ ዲጂታል ሀብ የዩቲዩብ ቻናል አድማጭ ተመልካቾች ለዛሬ በዚህ ቻናል ለእናንተ አስተማሪና አዝናኝ እንዲሁም ደግሞ ቁም ነገር አዘል ነው ብለን ያሰብነውን ከቴክኖሎጂ ቲፕ ውጪ የመዝናኛ ፕሮግራማችን ይህንን ይመስል ነበር። እንደወደዳችሁትና እንደተመቻችሁ ተስፋ እናደርጋለን። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። ከተመቻችሁ ላይክ፣ ሼር፣ ኮፒ ሊንክ አድርጉ። አብራችሁን ስለነበራችሁ በድጋሚ እናመሰግናለን።